ሰላም እንዴት ናችሁ? የዩቲዩብ ተከታታዮቻችን ተመልሰናል። በአዲስ ቪዲዮ ተመልሰናል። አሁን የምንቀርጸው የሹፍ ቲቪን ሪያክት እናደርጋለን። አሁን በመጀመሪያው የነበራቸው ዩቲዩብ ላይ አይቼው ነበረ፣ ቫይራል እየወጣ ነው ብዙ እና በሱ እስኪ ሪያክሽን ቪዲዮ እንስራበት። አጀማመሩ ምናምን ከወጪ ነው። አሁን ከእናንተ ጋር ያዩት ያሉና አጀማመሩ ምናምን የሌለ ነበር። እስኪ የሚገባው ልጅ መጀመሪያ እንዩ። የሚገባው ልጅ አረ ልጁን ቀውጢ ያበደ አረ ልጁ ያበደ ሰላም ልጁ ያበደ ስማችሁን ንገሩ። ደንግጧል። ግን ነርቨስ ነው የሚገባ ሲገባ የሆነ ነርቨስ ነገር ነው። ኤልሳ ቢታንያ አፎሚያ በመጀመሪያ ስማቸውን አለመሳሳቱ ማለት ሶፊ ይባላል። ሶፎንያስ ነው ሙሉ ስሜ። የድሬዳዋ ልጅ ነኝ። ከድሬዳዋ ነው የመጣሁት። ድሬዳዋ ማመጣሽ ታውቃላችሁ? አማለ ድሬዳዋ ነው ታውቂያለሽ? እንዴት አይሽ? አሪፍ ነው። ብዙም ከብድ ሰው አይደለሁም። የለም እስኪ ንገሪኝ ስለራስሽ። ማለት ምን ይመችሻል? ሆቢሽ ምንድነው? በትርፍ ሰዓትሽ ምን ማድረግ ያስደስትሻል? መተኛት ነው የሚያስደስተኝ። በቃ ምንም ሆቢ የለኝም። ያ ሌዚ ፐርሰናሊቲ ሆቢ ነገር ያስፈልጋል በማሰብ መተኛት፣ አኒሜ ፊልም ማየት እና መብላት፣ ጓደኞች ጋር መውጣት፣ ከጓደኞች ጋር መገናኘት፣ ፊልም ማየት። ፊልም ምናምን ታያለሽ? አረ ሁሉም ሁሉም ይመቸኛል። ሁሉም ይመቸኛል። አኮ የፌቨራይትሽ ምንድን ነው? ፊልም እስካሁን ካየሁት ነው ሪዴሚንግ ላቭ። አላየሁትም። እኔ መዝናናት ባይዘው ያሪ ኮሜንት አድርጋችሁ ብዙ አይነት መዝናናት ከማዘሬ ጋር ምናምን መውጣት ይመቸኛል። ከላ ስራ የታወቀ ምንድነው የሚጠብቁት ማለት ነው? እንደዚህ ጋር እኔ ሳልጨርስ መጀመሪያ ከብዙ አንግል አየዋለሁ። አሁን ለምሳሌ አሁን አንቺ ታይፕሽ ምንድን ነው የምትባይ? ምንድን ነው የምልሽ? አክቹዋሊ ፋይናንሻሊ ስቴብል የሆነ ሰው ኢትስ ማይ ታይፕ እና ረጅም ቢሆን ይሄ ብቻ ነው እንትንሽ ማለት ነው መስፈርትሽ። እንደን ደግሞ ሃምብል ቢሆን ላይክ ትሪት የሚያደርገኝ አይነት ሰው። መጀመሪያ ቁመት ይስመስ። ሁለተኛ ደግሞ ታማኝ ነው ወይ እንዴት ነው ፐርሶናሊቲው፣ እሱ ማተር ያደርጋል። ሶስተኛ ላይክ ፋይናንሻል ኢዝ መስት። ሌላው የሚቀየር ነው ለእኔ መጀመሪያ ፐርሶናሊቲ ማለት ኢንትሮቨርት ኤክስትሮቨርት ማለት ቀስ ያለ የሚስተካከል ነገር ነው። አንቺ መጀመሪያ ኑሮ ሊገባበት እንጂ ከምንም በላይ ለሴት ክብር ያለው ራሱ የሚጠብቅ ሰርቶ መለወጥ የሚፈልግ እኔ ስፖይል የሚያደርገኝ ሪስፔክት ያለው ለእኔ ማለት ነው እና ፍሬንድሊ ያልሆነ ከብዙ ሴቶች ጋር። እድሜሽን አልነገርሽኝም። 20 ዓመቴ ነው። 20 ተማሪ ነሽ? አምናት ኮሌጅ ነው ተማሪ ማለት ነው። ተማሪ ኮሌጅ ስራ የራስሽ ወይስ የራሴ? እንደዛ ነገር ኢንትሮዳክሽን እና ሳልባሪ በቃ ራሳችን ኢንትሮዳክሽን ለችን መልሷት መጀመሪያ ከነፈት ሲል እኔ መንዝሊ ቢሰራ ምን ሰው አይደለም። አትሊስት ሚሊዮነር የሆነ ሰው አትሊስት ሚሊዮነር ወይ ደግሞ ቢሊዮነር የሆነ ሰው። አንቺ በዛ ሪሌሽን ላይ ምሮ ኦፈር የምታደርጊው ራሴ። ስለዚህ አንቺ ራስሽን እንደ ፕራይዝ ነው ያቀረብሽው ማለት ነው። ያ እኔ በጸባይ ወንድ ላይ ብዙ እንትን አይደለም። ምክንያቱም የሆነ ሰዓት ላይ የሆነ ነገር ቢያደርግልኝ እንዲያርግች ይልሻል ብሎ ማውራቱ ስለማይቀር I'm gonna handle myself, he's gonna handle himself። ግን አንዳንዴ to show some affection ስፔንድ የሚያደርገው ነገር ቢኖር ትንሽ ስፔንድ ማድረግ ነው እንጂ አንቺ ራስሽንም ስራ ላይ መስራት I'm gonna spend on myself ግን I'm not gonna spend on you። እሱማ ልክ ነው። እንዴት ሴት ልጅ ወንድ ልጅ ላይ ስፔንድ ታደርጋለች እንዴ? never በቂ ከሆነ ለራሱ ማስተዳደርም ሆነ የሚያስፈልገው ነገር ለማሟላት እኮ ለምሳሌ አቨሬጅ አንቺ አቨሬጅ እስከ ስንት ከወንድ በወር መጠኑ ችግር የለውም ብቻ እሱን ያስተዳድረው ለራሱ በቂ ሆኖ እንጂ መጠኑ በወራ ከ300,000 በላይ ሜክ የሚያደርግ ቢሆን is good for him። እኔ ወር ምናምን አይደለም ግን አትሊስት ባንክ አካውንት በሚሊዮን የሚቆጠር ቢኖር ዶላር ቢሆንም አይደብረኝም። እናንተ አንቺ ራሴ እንደ ፕራይዝ ነው ማቀርበው ብለሻል ማለት እኔ ኢምፕራይዝ ነው ያልሽ። ያ ስለ እኔ ቴብል ላይ ምንም ነገር
ስለዚህ አሁን አንቺ የሆነ ሰው ማታቂውን ሰው ቢሆን ፋይናንሻሊ ስቴብል ከሆነ ቀጥታ ራሴን ይዤ እገባለሁ ነው ወይ? ምንም አንቺ ኦፈር የምታደርጊው ነገር የለም ማለት ነው። ራሴን ዝም ብዬ ሚሊዮነር ስለሆነ ቀጥታ ሄዳለሁ ሳይሆን እኔ ምንም ኦፈር የማደርገው ነገር አይኖርም ነው። ከዚህ እንትን ማድረግ ፕሮቫይድ ወንድ ልጅ ነው እኮ ፕሮቫይድ የሚያደርገው እሱ። አንቺ ግን ምንድን ነው ኦፈር የምታደርጊው? ራሴን በቂ ነኝ እኔ። ሌላ ምን ኦፈር ላደርግ እችላለሁ? አንቺ ስቴብል ከሆነ ራሱን ከቻለ ነው ያልሽ። አንቺ ሚሊዮነር ከሆነ ነው። ካልሆነስ አያገኘኝም። አንቺ በዛ ሪሌሽን ላይ ምንድን ነው እንትን የምታቀርቢው? ምንም ከኔ ጋር ጊዜ ማሳለፍ ብቻ ሜቢ እሱን ብር ስፔንድ በማድረግ ላግዘው እችላለሁ። እኔ እኮ ደሞር ገንዘብ እኔ ባስፈለገኝ ባጠፋው ልክ እሱ ደግሞ ደሞር የሚሰራው ነው። ገባ? ያ እንጂ አብረን እናድጋለን የምልህ ከሆነ እዛው ነው ስታክም የምትቀረው። ገባ? ደሞር ስፔንድ ሳረግ ደሞር ትሰራለህ። ማብሰል ትችላለህ? እንስሳት ትወዳለህ? ለምሳሌ ድመት፣ ውሻ፣ ድመት አልወድም። ውሻ ግን እወዳለሁ። ውሻ ነው ደስ ይለኛል። ድመት ግን ደስ አለኝ። ሰራተኛ ነህ? ምንድን ነው የምትሰራው? ሰራተኛ ነኝ። I have 2 jobs ግን እዚህ ጋር መናገር አልፈልግም ምን እንዳለ። ማጽዳት ትችላለህ? ቤት መወልወል ምናምን? እሱ ይሰራ። ልብስ ማጠብ? እሱ ይሰራ። እሱ የኋላ ቀር አስተሳሰብ ነው። የኋላ ቀር አስተሳሰብ አይደለም። ወንድ ልጅና ሴት ልጅ ማለት ነው የራሳቸው የስራ ዘርፍ አላቸው። ጎማሽ ቢፈነዳ ወንድ ልጅ ነው ተጠያቂ የሚሆነው። ያንቺን ጎማ መጥቶ የሚሰራው እሱ ነው። እኔ ብሰራውስ? አሁን እኮ አሁን የውጭ ሀገር የፌሚኒስት አይዲያ ምናምን ነው አይደለም። ይሄ አንቺ ፐርሰፕሽን። እኔ ደግሞ እንደዚህ አይነት ነገር አልቀበልም። ይሄ ራሴ እንደዛ ከሆነ ማብሰልም እኮ የሴት ስራ ነው። እንዴት ታስላለህ? እኔ ደግሞ ደስ ይለኛል፣ ምክንያቱም ጂም ምናምን ስለምሰራ ለራሴ ኩክ ማድረግ ደስ ይለኛል። እንደዛም ከሆነ ማጽዳቱ አለ። ወጥ ሲረጫጭ ምናምን ትተው ነው የምትወጣው። እሱ የራሴ እሱ ማጽዳቱ እኮ አለበት አይደል? ማጽዳትና ቤት መወልወል ይለያያል። የሆነ ነገር ሪሌሽን ላይ ሲገባ የሴት ስራ ለብቻ አለ፣ የወንድ ስራ ለብቻ አለ። እኔ እንደዛ አልከፋፍልም እኮ። እሱ አንቺ ችግር ነው። አንቺ ቤት ውስጥ የሆነ ሰው ቢመጣ አንቺ ወጥተሽ አትጣይልኝም። ልጅ አንቺን ሴፍ መሆንሽን ነው። እኔ ለአንቺ ፕሮቫይድ አደርጋለሁ። አንቺ ግን የቤቱን ነገር ማኔጅ ማድረግ መቻል አለብሽ። ይሄ ኋላ ቀር አስተሳሰብ ምናምን ሳይሆን ሪያሊቲ ነው። ለእኔ እሱ ነው የሚሰራልኝ። እንግዲህ የእናንተ ይለያያል ማለት ነው። የማግባት ፕሮባቢሊቲሽ ማለት ነው ከ1% ያነሳል። ምክንያቱም አይደለም ሪያሊስቲካሊ ስታስቢ እንደዚህ የሚደረግ ነገር የለም። አሁን እሱ ካላበሰለ እሱ ከቤት ካላጸዳ እኔ ያላጸዳ መተባበር ያለ ነው። አሁን ለምትወዳት ልጅ ወይ ለምትወዳት ሴት you do everything። በጠይቀኝ ለእናትህ የሆነ ነገር ስታዘዝ ትሰራለህ አይደለም? እሰራለሁ። ኤግዛክትሊ ኢዝ ዘ ሴም ኮንሰፕት። እንደዛ አይደለም የሷ ወሬ እንደዛ አይደለም። አንዳንዴ እኮ የምታደርጊው ነገር አለ። ግን ወንድ ልጅ አብዛኛውን ጊዜ የውጭውን ነገር ነው ፕሮቫይድ የሚያደርገው፣ የውጭውን ነገር ነው ሃንድል የሚያደርገው። እኔ ከስራ መጥቼ እሷ ቤት ቁጭ ብላ እኔ ቤት ላጸዳ አልችልም። እንደዛ እኮ አለ ምን የሚያልኩት ደራፍ እኮ ሊኖራችሁ ይችላል። ይሄ አሁን የኔ ፐርሰፕሽን ብቻ አይደለም፣ የአብዛኛው ወንድ ፐርሰፕሽን ከ80 እና ከ90% ወንድ በላይ ፐርሰፕሽን እየነገርኩሽ። ምክንያቱም ወንድ ልጅ የውጭውን ነገር ነው ሃንድል የሚያደርገው። ፋይናንሻሊ አንቺ የምትፈልጊውን ነገር ማሟላት የወንድ ልጅ ግዴታ ነው። አንቺ የምትፈልጊውን ነገር ማድረግ፣ የቤት ዕቃ ማሟላት፣ ሁሉ ነገር እንደዚህ ነገሮች የወንድ ልጅ ግዴታ ናቸው። ግን ደግሞ ቤቷን ደግሞ ማኔጅ የምታደርገው እናትሽ ነች አባትሽ ነው ቤቱን ማኔጅ ማለት በውስ ነገር አንድ የሚያደርገው በብዛት እንደ ሁሉ ማለት አባትሽ ነው። እናትሽ ቤት ካላጸዳት ነው ውጪ አንድ ላርጎ ሰው እናት አታጸዳም፣ ሰራተኛ ነው አታጸዳም ማለት ነው። ግን ደግሞ ያየችውን ነገር ደግሞ አታልፍም። ቤቷን ሩል እያወጣች የምትመራው ኦርደር ታደርጋለች እኮ ሩል የምታደርገው እናትሽ ነች። ስለዚህ ወንድ ልጅ የውጭውን ነገር ነው ሙሉ ሃንድል የሚያደርገው። የቤት ውስጥ ነገር ሴት ነች ማኔጅ ማድረግ ያለባት። እሷ ባሰራ ሰራተኛ ሊሆን ይችላል፣ ግን የዛን ሰዓት እሷ ነች ግን ቤቱን ማኔጅ ማድረግ ያለባት። ለምን ካላበሰለች ለምን አታበስልም ለምን አታጸዳም ምናምን ምን ሰው አይደለም። ግን ደግሞ ያቺ ልጅ በስነ ስርዓት ቤቱን ማኔጅ ማድረግ መቻል አለባት። ወንድ ልጅ ያለ ማኔጅ እንዲያደርግ መጠበቅ ዳዲስ መስ የምለው ሰምታይም አፌክሽን የምታሳየው ዲፍረንት ዌይ ሊሆን ይችላል። ስጦታ በመግዛት ይሆናል፣ ብር በመስጠት ይሆናል። አንዳንድ ሰዎች ደግሞ ፊዚካሊ ኮንፈርስ የሚያደርጋቸው ሰው ይፈልጋሉ። አሁን ለአንተ ምንም ላይመስል ይችላል። ትንሽ እንኳን የተዝረከረከ አይተህ ብታነሳ ለገርፍሬንድ ሂ ኬር ፎር ሚ ብላ ነው የምታስበው። የሰው ፐርሰፕሽን ይለያያል።
በጀንደር ሮል ታምናላችሁ? አንድ ቁጥር ነው ሁለት ቁጥር it depend ያደርጋል። ለምሳሌ can you give me an example? ለምሳሌ like you say providing ላይ it matters decision maker ላይ ግን እኛ እንሻላለን ብዬ አስባለሁ። አንቺስ በጀንደር ሮል አታምኚም? ኦኬ do you think ወይም ወንድ ልጅ ፕሮቫይደር መሆን አለበት ብላችሁ ታምናላችሁ? ያ አምንበታለሁ። አይጋጭም? ኖ ወይ ቆይ ላይክ እንትን አለው ሴት ልጅ ካንተ እኩል ወታ እየሰራች ጀንደር ሮልን የምቀበልበት ምንም አይነት ምክንያት አይኖረኝም። ምክንያቱም ካንተ እኩል ወታ እየሰራች ነው ገባ ኢቨን እንኳን አንተ ፕሮቫይድ አድርገህ ቤት የምትሆን ከሆነ እሷን የሚንከባከባት ቴክ ኬር የሚያረጋትን ሰው የማመቻቸት ግዴታ አለብህ። ቅድም ካልሽው ነገር ጋር ክላሽ አያደርግም? ምን ካልኩት አሁን ቅድም ራሴን ስፖይል የሚያደርገኝ ነው እንጂ የምፈልገው ወጥቼ ምናምን አልሰራም፣ ወንዱ ነው የሚሰራው አልሽ። ወጥቼ መስራት አላልኩም። ምንም ያንተ ህይወት ነው። ደግሞ ያንሳሽ ያለሽ ፖይንት እኮ እኩል ብትሰራ ነው ወንድ ልጅ ፕሮቫይደር መሆን አለበት። እኔ አሁን የኔ ፐርሰፕሽን ወንድ ልጅ ለሴት ልጅ ማድረግ አለበት። አዎ ማድረግ አለበት። አንተ ካረክ ደግሞ እሷ መስራት ያለባት ግዴታ የለም ገባ ኤቭሪቲንግ አንተ ሃንድል መስራት ከሆነ አግኝተሽኛል። ቅድም ያወራሁት እኔ ያልኩት የቤቷን ነገር ማኔጅ ማድረግ መቻል ነው። ወንድ ልጅ የውጭውን ነገር ለምን እሷ አልሰራችም ምናምን አይደል፣ ግን የቤት ሃውስ ሆልድ የሆነ ነገር ሴት ልጅ ነው መስራት ያለበት። ማለት ሩል እያወጣች ምናምን ቤቷን ጋይድ የምታደርገው ሴት ነች። ወይ ሩል ማድረግ ጋይድ ማድረግና ጀንደር ሮል ይለያያል። ባይ ዘ ወይ ጀንደር ሮል ነው እኮ ታዲያ ሴት ልጅ የራሷ ሮል ሴት ልጅ ወጣ አሁን ለምሳሌ ጸብስ ብትገቢ ወይ የሆነ ነገር ቢፈጠር አንቺ ወጥተሽ ትታያለሽ ማለት አይደለም። ያንቺን ሴፍቲ ወንድ ልጅ ስላንቺ ሴፍቲና ፕሮቫይድ ማድረግ የሆነ የማይመሳሰል ነው። ገባሽ ነው ወይ? እኔ ደግሞ ምልክ ሁሉንም ነገር ሃንድል ማድረግ ከቻልክ እስከነሷ ነው ሃንድል ማድረግ ያለበት። አንተ ፕሮቫይድ ስላረክ የልጆች የሆነ ነገር ከቨር ስላረክ እሷ ቤት ውስጥ ቤቱን ወለል መፈቅፈቅ አለባት ብዬ አላስብም። ገባ ሁሉንም ነገር ሃንድል ካረክ እሷን የሚንከባከባት ቤቱን የሚንከባከብ ሰው ሁሉንም ነገር ሴት አፕ ማድረግ መቻል አለበት። እኔ አማርኛ ነው ያወራው። አማርኛ እስከወራው ድረስ እየተግባባን አይደለም። ሴት ልጅ እኔ ተፈቅፍቅ አላልወጣኝም እኮ አንቺ በራስሽ ነው የራስሽን እንደዚህ ያልክ እያልሽ ነው። እኔ ደግሞ እንደዛ እያልኩ አይደል። ሴት ልጅ ለቤቷ ሩላውታ ሴት ልጅ ነች ቤቷን እንትን ማለት ያለባት ነው እንጂ ወንድ ልጅ ፕሮቫይድ ማለት አለበት። አንቺ እኮ ከኔ ራሱ የተቃረነ ሀሳብ ነው እያወራሽ ያለሽ። እኔ ከማወራው የተቃረነ ሀሳብ እኔ ትስራላልኩም እያልኩ አንቺ ትስራልሽ ትፈቅፍቃለሽ እያልሽ ነው። ኖ ጀንደር ኤኒዌይስ እሺ ሌትስ ሙቭ ኦን ፍሮም ዲስ ቶፒክ እና ቢኮዝ ላይክ ኦንላይን ሁሌም ይሄ ነገር ዲቤት ነው አይደል? ያ ስለዚህ ሌትስ ሃቭ አወር ፒፕል ተመልካቾቻችን ኮሜንት እንዲያደርጉበት እናድርግ። ገንዘብ ማተር ባያረግ ዋት ኢዝ በጣም አይዲያል የምትሉት ድሪም ዴታችሁ ምን ይመስላል? የኔ ዴት እንዴት መሰለህ ሀሳቤ I have to be fun እየሳቅን ግን ሜሞሪ ሜድ የምናደርግበት ፕላስ I'm a foodie girl ስለዚህ ምግብ እናዛለን፣ ስፖርት ይኖራል ላይክ ቦዲንግ ሊሆን ይችላል፣ ቪዲዮ ጌሚንግ፣ 3D ሲኒማ ስልክ ግን not that ሲኒማ but like normal ሲኒማ like horror movie ምናምን ስታፍ make memories እኔ ሬስቶራንት ቢሆን ራት እየበላን ምናምን ዋይን እየጠጣን የምናወራበት አይነት ጊዜ ቢኖረን ደስ ይለኛል። እኔም ፊልም የምናደርግበት የምናወራበት ኮፊ ሃውስ ሊሆን ይችላል ወይም እሷ እንዳለችው ጌም ዞን ምናምን አድርገን ቀለል ያለ ካፌ ኬክ ምናምን እየበላን ምክንያቱም ፈርስት ዴት you have to get to know each other better በሚለው አሁን አንተ ሁሉንም አይተህ ፐርሰናሊቲያቸው በሚመስልህ ሬስቶራንት ብትገባ ምን ታዝላችሁ? እና ለምን የሚለው ነው ጨምረው። ለምን አይቻልም? ለሷ ላዛኛ ወይ ማዝ ይመስለኛል። አይ ቲንክ ሶ ትወጃለሽ? ኦኬ ጉድ። እንጃ እሷ በርገር ወይ ምግብ ምናምን እወዳለሁ ስላለች ሜቢ ያዝ የሚያደርግ ነገር ትወዳለች ብዬ የራስ ከሰረት ሳላቴሊ ይመስለኛል ለሱ። ኦኬ ምን ነው አይዲያል ዴት ያ ፈን ኮፊ ሃውስ ምናምን እንጃ ፒዛ ይመስለኛል። That's my favorite food. Yeah. Interesting. አራት አግኝታል። አንቺም ጥሩ ነው የመረጠልሽ? ሳላድ ነው ያለው? ኖ ቴላቴሊ ነው ያለው። ሳላቴሊ ኖ ፒዛ
ስለሱ እንደዚህ አይነት ሰው ይመስላል ብላችሁ ለመገመት አንዳንድ ተሰጣችሁ ሁሉንም ተበላ ጢባራም ሰው ይመስለኛል አይ ቲንክ ተስማማለ አረ like playboy at the same time like a mama girls you give me that vibe ታስተባብላለህ ኦብቪየስሊ እንዳሉን ያስታውቃል ለምሳሌ አሁን በምን የተነሳ ነው playboy ይመስላል ነው playboy definitely the outfit the way you talk the way you laugh is that a compliment it's not a compliment ምን መሰለህ my sis ጎኔ is like better I like smile now you give me that vibe plus አጭር ነው definitely I'm 6 foot by the way yeah እኔ አልበልጥም really maybe 6 foot አትሆንም I'm 6 foot እሷ እንዳለችው ጢባራም ጉረኛ ነገር ትመስላለህ ሴቶች ጋር ጉረኛ ግን ያው ጓደኞች ጋር አንስቶ የምታወራም ይሄን ክለብ ቦዲጋርድ ነው ክለብ ታበዣለሽ ነው ሷን ስለማያቸው ከላይ እንደዚህ ውጥር ብለህ ከታች ሸለል ነገር ሆንክ ካበዛሽ ነው የምታውቂው ሌግ ዴይ ስኪፕ ታደርጋለህ እንዴ እሺ አሁን አንድ ሰው ኢሊሚኔት ታደርጋለህ ለምን I don't know እንትን የሞር ጎልዲን ቫይብ ሆነብኝ የለህም ኮዲግ የሚደረግ ቫይቡ ሳይሆን ይኖረ አየሽ ኔክስት ቴንክ ዩ ፈርስት ሪሌሽንሽ ነበር እና እስካሁን ስንት ሪሌሽን ነበርሽ እና ምን ያህል ጊዜ ቆይተሻል